አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። እንዲሁም ክርስቲያን እህት ወንድሞቼ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። ዛሬ የሆነ ነገር ልሰራ ነው፣ ጨጨብሳ ማለት ነው። እኔ ዝም ብዬ ዱቄትና ጨው ብቻ ነው ያረኩት ማለት ነው። ሌላ ነገር አልጨመርኩም። ግን የፈለገ ሰው ወተት መጨመር ይችላል፣ እንቁላል መጨመር ይችላል ማለት ነው። እኔ ዱቄትና ጨው በቃ እንደዛ ነው ማለት ነው። እና እንዴት ናችሁ ቤተሰቦቼ? በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምታበረታቱኝ ከጎኔ ስለሆናችሁ እውነት በጣም እወዳችኋለሁ፣ በጣም አከብራችኋለሁ። እስከ መጨረሻ አሳያችኋለሁኝ። ያያችሁት ስጋግር አልተመቸኝም፣ አላሳየኋችሁም ማለት ነው። ይሄ እንደዚህ አድርጌ እንትን ብየዋለሁ ምጣዱ ላይ ማለት ነው፣ አስፍቼዋለሁ። ከዛ በኋላ አሳያችኋለሁ እስከ መጨረሻው ማለት ነው። ቤተሰብ እየበሰለ ነው ማለት ነው። ከዛ ከበሰለ በኋላ በትናንሿ አቆራርጠዋለሁ ማለት ነው። ከዛ በኋላ አሳያችኋለሁ። ቆራርጬ ከጨረስኩ በኋላ እስከ መጨረሻ አሳያችኋለሁ። እናንተም ሰርታችሁ ትሞክሩታላችሁ ማለት ነው። ጨጨብሳ ነው ግን ብዙ ሰው ያውቀዋል። ጨጨብሳ ማለት ነው ማለት ነው። አሁን ማለት ነው እሳቱን ትቀንስ አርጌ ሚጥሚጣ ትንሽ አርጌ ቅቤ አርጌ ማለት ነው አንድ ላይ አሸዋለሁ ማለት ነው። እሳቱን ቀንሼ እና እናንተም ሲሰርታችሁ ሞክሩት። ከሻይ ጋር በጣም ነው የሚጣፍጠው፣ ከሻይ ጋር ማለት ነው። እና ደግሞ ቶቶሎ ነው የሚደርሰው፣ አያቆይም ማለት ነው። ፈጣን ምግብ ማለት ነው፣ ፈጣን ምግብ ማለት ነው። እና እንደዛ ጨርሻ አሳያችኋለሁ ቤተሰቦቼ። ይኸው ሰርቼ ጨረስኩ ማለት ነው። ይሄ ጨጨብሳ ይባላል። እና በቅቤና በሚጥሚጣ ነው ያሸሁት ማለት ነው። አላሳየኋችሁም ሳሸው ምናምን ስላልተመቸኝ። እናንተ ወላሂ በጣም ይጣፍጣል፣ ሰርታችሁ ሞክሩት። በሻይ ማለት ነው። ከፈለጋችሁ በወተት ሻሂ፣ ከፈለጋችሁ በሻይ ዝም ብሎ በአዲው ሻሂ በጣም ይጣፍጣል ማለት ነው። እና ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምታበረታቱኝ ኮመንትም ስለምትጽፉልኝ እና አሁንም ቢሆን ከጎኔ ሁኑ፣ አትለውኝ ማለት ነው። በቻላችሁት ሰብስክራይብ አድርጉ፣ ላይክም አድርጉ፣ ሸርም አድርጉት እላችኋለሁ ቤተሰቦቼ። እና ይህንን ይመስላል የዛሬው ምግባችን ማለት ነው። ፈጣን ምግብ ነው። እና እናንተንም አላህ ይጠብቃችሁ፣ ከክፉ ነገር አላህ ይሰውራችሁ፣ ሁላችንንም ማለት ነው። አላህ ይጠብቀን፣ አገራችን ተሳክቶልን ማለት ነው። መቼም የሰው ሀገር አይሳካም፣ ታውቁታላችሁ። መቼም አይሳካም፣ ግን አላህ ያሳክቶልን ማለት ነው። ከቤተሰቦቻችን አላህ ይጨምረን። ልጅም ያለው ከልጁ፣ እናትም ካለው ከእናቱ፣ ከአባቱ፣ ከእህቱ፣ ከወንድሙ አላህ ሳይለየን ማለት ነው። አላህ ይጨምረን እላችኋለሁ። ሁላችንንም አላህ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።